አሁን ደግሞ ማሳያችሁ ሃይፋሚ ላይ ሰበሰባችሁትን $1 እንዴት ማውጣት ትችላላችሁ የሚለው ነገር እንመለከታለን። እዚህ ላይ እንደምትመለከቱት ሃይፋሚ የሚል ሴቲንግ አለች። እሷ ላይ ከገባችሁ በኋላ እዚህ ዊዝድሮ የሚታደርጉትን መጠን ያሳያችኋል። $11.62 አካባቢ ሰርቻለሁኝ። ዊዝድሮ የምትለው ላይ ክሊክ አደርጋለሁኝ። በጣም ቀላል ነው። ከዛ ይሄኛው ቦታ የሚከፈትላችሁ ኢንቪቴሽን ሬድ ፓኬትስ የምትል አለች። እቺ የሚከፈትላችሁ አንደኛ ለብዙ ሰዎች ኢንቫይት ስታደርጉት ስትጋብዙት የዚህ አፕሊኬሽን ሊንክ ማለት ነው። ሁለተኛ ደግሞ የናንተ ሌቭል ሃውሪ ፕሮዳክሽን ሌቭሉ 40 ሲደርስና የራሳችሁን ሩም ክሬት ስታደርጉት እቺኛ የላይኛው ትከፈታለች። አለበለዚያ ግን ማይ ሬድ ፓኬትስ ምትል ከታች ያለችው ለምሳሌ እኔ እሱ ላይ ሰራውት ሬድ ፓኬትስ ላይ $6.93 አካባቢ ሰርቻለሁኝ። በኢንቪቴሽን ደግሞ $4.69 አካባቢ ሰርቻለሁኝ። አጠቃላይ ወደ $11.62 አካባቢ ሰርቻለሁኝ። እዚህ ላይ በኢንቪቴሽን የሰራችሁትን ዶላር በቀጥታ ከ$0.5 አንስታችሁ ዊዝድሮ አድርጋችሁ ማውጣት ትችላላችሁ። ነገር ግን ማይ ሬድ ፓኬትስ የምትለው ላይ እንደዚህ ይሄ የመጀመሪያው $0.1 መጀመሪያ ማውጣት ትችላላችሁ። ከዛ 0.3 ትከፈታለች። ከዛ ደግሞ $10 በ30 ቀን ውስጥ ትከፈታለች። በ30 ቀን ለምሳሌ እኔ 12ኛ ቀን ላይ ይገኛለሁኝ። በ30 ቀን ሲሞላ $1 ማውጣት ትችላለሁኝ። ከዛ ደግሞ $10 ስትሞሉት ይሄ ሬድ ፓኬትስ የሚትለውን ዶላር ለመሰብሰብ ፕላይሜቶችን የተለያዩ ሰዎችን ጓደኝነት መጠየቅ ፕላይሜት ማድረግ ከዛ ዶላር እና እንደዚህም ደግሞ ጎልድ ኮይን ታገኙታላችሁ። የተለያዩ ግሩፖች ሩሞች ላይ ስትቀመጡት ደግሞ ጎልድ ኮይን እና በተጨማሪም ደግሞ ዶላሮችን ታገኙታላችሁ። እነዚህ ሲሰበስቡት የሚቀመጠው እዚህ ላይ ነው። ሬድ ፓኬትስ ደግሞ አሻንጉሊትን ገዝታችሁ በቀላሉ እንዴት አድርጋችሁ ዶላር መሰብሰብ እንደምትችሉ ከዚህ በፊት አሳይቻችኋለሁ። አሻንጉሊት ለማገዛት ከፈለጋችሁ እናንተ ሩሙን ብቻ ከፍታችሁ ከተዋችሁት አሻንጉሊቱ ለእናንተ ጎልድ ኮይን እና ዶላሮችን ትሰበስባለች። ለምሳሌ እዚህ ላይ ያላችሁ ሾፕ የምትላለች ከፊት ለፊት እሷ ላይ ክሊክ አድርጋችሁ እቺ መጨረሻ ላይ ያለችው ሃውስ ኪፐር 7 ዴይስ የምትል አሻንጉሊት አለች። እቺን $0.5 አውጥታችሁ ሬዲም አድርጋችሁ $1 ከደረሳችሁ በኋላ ማለት ነው ይሄንን ዶላር ከፍላችሁ ለ7 ቀን ሃውስ ኪፐርዋ ለእናንተ የተለያዩ ዶላሮችን እና እንደዚህም ደግሞ ጎልድ ኮይኖችን እንድትሰበስብ ታደርጋለች ማለት ነው። ስለዚህ በሁለቱም መንገድ ማውጣት ትችላላችሁ። አንደኛው በኢንቪቴሽን፣ ሌላኛው ደግሞ በሬድ ፓኬትስ የሰበስባችሁት። አሁን በኢንቪቴሽን ቀጥታ እንዴት ማውጣት እንደምትችሉ ላሳያችሁ። እዚህ ኤክስቼንጅ እና ዊዝድሮ የሚል አለ። ኤክስቼንጅ ላይ ካደረጋችሁ ወደ ጎልድ ኮይን መቀየር ትችላላችሁ። እዚህ ላይ የተሰጣችሁትን ዶላር ማለት ነው። ዊዝድሮ ስታደርጉት ግን ወደ ራሳችሁ አካውንት ዊዝድሮ ማድረግ ትችላላችሁ። ዊዝድሮ የሚታደርጉበት ሜቲድ ደግሞ አንድ አማራጭ ብቻ ነው ያለው። ሃይፋሚ ከሌሎች አፕሊኬሽኖች ለየት የሚያደርገው እሱ ነው። ዊዝድሮ የምትለው ላይ ክሊክ እናድርግና $4.69 እናውጣ። ዊዝድሮ የምትለው ላይ ክሊክ አደርጋለሁኝ። እዚህ ላይ እንደምትመለከቱት ሰሌክት ዊዝድሮ ሜቲድ የምትላለች። ስለዚህ የመጀመሪያውን እዚህ USDC የሚባል ክሪፕቶ ካረንሲ አለ። ልክ እንደ ዶላር እንደ ቢትኮይን እና ኖት ኮይን የተመሳሰሉት ክሪፕቶ ካረንሲዎች አሴቶች አሉ አይደል? ልክ እንደሱ USDCም እንደዚህም ከዶላር ጋር እኩል ኳሊቲ ያለው ክሪፕቶ ነው። በእሱ ማውጣት ትችላላችሁ። አካውንት ታይፕ የሚል አለ። ኔትወርክ ነው። እዚህ ኔትወርኩ ደግሞ ኢቲሪየም ERC20 ነው። እዚህ ላይ መሳሳት የለባችሁም። ስለዚህ የUSDC ኔትወርኩ ምንድነው? ERC20 ወይንም ደግሞ ኢትሪየም 20 ነው ማለት ነው። ከዛ አድሬስ ደግሞ የሚላለ ካርድ ነምበር እዚህ ላይ ታስገባላችሁ። አማውንት ደግሞ እኔ አሁን ሪሲቭ ማድረግ የሚችለው $4.7 አካባቢ ነው። አማውንት ቱ ቢ ሪሲቭ የሚለው እዚህ $4.7 አካባቢ ሪሲቭ አደርጋለሁኝ ማለት ነው። የቀረው ምንድነው? የትራንዛክሽን ፊ ነው ማለት ነው። ለኔ ለመላክ የሚቆርጡት የታክስ ነው ማለት ነው። ስለዚህ $4.7 አካባቢ እኔ ጋር ይደርሳል ማለት ነው። ይሄንን ደግሞ በኋላ ላይ እናረጋግጣለን። ስለዚህ የUSDC አድሬስ ከየት እናገኛለን የሚለው ነገር አሁን ደግሞ ላሳያችሁ። ሁላችሁም ከዚህ በፊት ቪዲዮ ሰርቼላችኋለሁ። የባይቢት፣ የባይናንስ፣ የቢትጌት እነዚህም የመሳሰሉት እነ OKX የመሳሰሉት ክሪፕቶ ኤክስቼንጅ የሆኑ ዋሌቶችን እንዴት ማክፈት እንደምትችሉ ከዚህ በፊት አሳይቻችኋለሁ። ባይናንስ ካላችሁ፣ ባይቢት ካላችሁ፣ ቢትጌት ካላችሁና እነዚህን የመሳሰሉትን ኤክስቼንጆች ካላችሁ ከዛ አድሬሱን ኮፒ አድርጋችሁ እዚህ ላይ ማስገባት ነው። ስለዚህ የመጀመሪያ USDCን ከመረጣችሁ በኋላ ከዚህ እንውጣና
ወደ ባይናንስ ይገባሉኝ። ለምሳሌ እኔ ባይናንስ አለኝ፣ ባይቢት አለኝ፣ እንደዚህም ደግሞ ቢትጌት አለ፣ ኩኮይን አለ። እነዚህን ኤክስቼንጅ ዋሌቶች አሉ። የኦንላይን ስራ የምትሰሩት ከሆነ በኢትዮጵያ ባንክ ስለማይከፈለን በብዛት ማለት ነው፣ ባንክ የሚከፍሉም አሉ ማይከፍሉም ስላሉ እነዚህን ዋሌቶች ክፈቱት። ከዚህ በፊት ተሰራውላችሁ ቪዲዮ አለ፣ እሱን መመልከት ትችላላችሁ። እኔ በባይናንስ ማውጣት ስለማይፈልግ ወደ ባይናንስ እገባለሁኝ ማለት ነው። ቀጥታ ወደ ባይናንስ ስትገቡት የእናንተን ፓተርን ወይንም ፒን አሻራ ይጠይቃችኋል። ከዛ ቀጥታ ወደዚህ ማግባት ትችላላችሁ። አሁን የሚገኝበት ባይናንስ አካውንቴ ላይ ነው። 10.29 ዶላር አካባቢ አለ። በኋላ ሲጨመር እንመለከታለን። ስለዚህ እዚህ ላይ አድ ፈንድስ የምትል የመጀመሪያ ሆም ላይ ያላችሁ አድ ፈንድስ የምትል እሷ ላይ ክሊክ ማድረግ ትችላላችሁ። ወይም ደግሞ ከታች አሴት የምትል ሲቲንግ አለች 5ኛ ላይ የምትገኝ እሷ ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው። ከዛ እዚህ ላይ እንደምትመለከቱት አድ ፈንድስ የምትል አለች። እሷ ላይ ክሊክ ታደርጉትና ኦን ቼን ዲፖዚት የምትል አማራጭ አለች። ኦን ቼን ዲፖዚት የምትለውን ክሊክ እናደርጋለን። ከዛ የዩኤስዲሲ አድሬስን ኢትሬን ወይም ደግሞ ኔትወርኩ ERC20 የሆነውን USDC አድሬስን ማግኘት አለብን። ስለዚህ እዚህ ላይ ምን ታደርጉታላችሁ? እዚህ USDC የምትለውን ካገኛችሁ USDC የተለያየ ስላለ እዚህ ሰርች ቦታ ላይ እኔ እንደጻፍኩላችሁ USDC ብላችሁ ሰርች ታደርጉታላችሁ። በጣም ቀላል ነው። USDC ብላችሁ ሰርች ታደርጉታላችሁ። ከዛ የተለያዩ አማራጮች አሉ። መጀመሪያ ላይ የምትገኘውን USDC የምትለውን ብቻ ክሊክ ታደርጉታላችሁ። እነዚህ ከታች ያሉት እናንተን አይመለከትም። USDC የምትለውን የመጀመሪያው ላይ ክሊክ ታደርጉታላችሁ። ከዛ እዚህ ቹዝ ኔትወርክ ይላል። ቅድም ነግራችኋለሁ። ኢቴሪየም ወይንም ደግሞ ERC20 ነው የሚጠይቃችሁ ኔትወርክ ቶን የተለያዩ የክሪፕቶ ካረንሲ ኔትወርኮች አሉ። ኢትሪየም 20 አለ፣ ሶላና አለ፣ ቤዝ አለ፣ ቶን ኔትወርክ አለ፣ የተለያዩ አሉ። ከነዚህ መካከል ኢትሪየም ERC20 ትመርጡታላችሁ። በጣም ቀላል ነው። እዚህ ላይ እንዳትሳሳቱት። ኔትወርኩን ከተሳሳታችሁ የUSDC ኔትወርክን እዚህ ላይ ከተሳሳታችሁ ትበላላችሁ። ስለዚህ ዲፖዚት አድሬስ የምትል ፊት ለፊት ኮፒ የምታደርጉት አድሬስ አለ። ይሄኛውን አድሬስ ኮፒ ታደርጉታላችሁ በጥንቃቄ ምንም ሳትሳሳቱ። ኮፒ ማድረግ ካልቻላችሁ እዚህ ላይ የሚገኙትን ቁጥሮችና ፊደሎች ጻፍ አድርጋችሁ እዛ ላይ ማስገባት ነው። ከዛ እዚህ ላይ የሚገኘውን አድሬስ ኮፒ አደርጋለሁ። ከዛ ዋሌት አድሬስ ኮፒ ይለኛል። አሁን ቀጥታ ወደ ሃይፋሚ አፕሊኬሽን እንመለሳለን። በጣም ቀላል ነው። እዚህ ላይ ከተመለሳችሁ በኋላ ሰሌክት ዊዝድሮ ሜተድ የምትለውን USDC እዚህ ክሊክ ካደረጋችሁ በኋላ አካውንት ታይፑ ኔትወርኩ ኢትሪየም 20 የሆነ የUSDC አድሬስን አግኝተናል። ስለዚህ ምን እናደርጋለን? እዚህ ላይ እንደምትመለከቱት አድሬስ ከምትል ካርድ ነምበር አለ። እሷ ላይ ክሊክ አድርጋችሁ ቅድም ኮፒ ያደረጋችሁትን እዚህ ላይ አምጥታችሁ ፔስት ማድረግ ትችላላችሁ። አለበለዚያ ደግሞ ያንን አድሬስ ጽፋችሁ ይዛችሁ ሳትሳሳቱ እዚህ ላይ ማስገባት ትችላላችሁ። ከዛ ፔስት አደረኩኝ። እዚህ ላይ እንደምትመለከቱት አማውንቱ ሪሲቭ ማድረግ የሚችለው 4.7 ዶላር አካባቢ ነው። ከ24 እስከ 72 ሰዓታት መካከል ወደ አካውንቴ ይገባል ይለኛል። ስለዚህ እቺ I have read የምትለውን እቺ ላይ ደግሞ ቲክ ማድረጋችሁ እንዳትረሱት። ከዛ ኮንፈርም ዊዝድሮ የምትለው ላይ ክሊክ እናደርጋለን። በጣም ቀላል ነው። ፕሊዝ ኬርፉሊ ኮንፈርም ዩር ዊዝድሮ አካውንት ኢንፎርሜሽን ይላችኋል። ከዛ እዚህ ትክክል ካልሆነ ሪኢንተር ብላችሁ አድሬሱን ድጋሜ ኮፒ አድርጋችሁ ማምጣት ነው። አሁን ወደ ትክክል ስለሆነ ኮንፈርም የምትለው ላይ ክሊክ እናደርግና 4.7 ዶላርን ማውጣት እችላለሁ ማለት ነው። እዚህ ላይ እንደምትመለከቱት እዚህ ላይ የነበረው በኢንቪቴሽን ያገኘሁትን ዶላር አሁን ይቀንሳል ወደ 0 ወይንም ደግሞ 0.0 ምናምን ይላችኋል። ወደ እኔ አካውንት የሚገባበትን ሰዓት ደግሞ አብረን እንመለከታለን። አሁን እኔ ዊዝድሮ አድርጌያለሁ። በስንት ያክል ወደ አካውንት ይገባል እናያለን። አሁን ማይ ሬድ ፓኬትስ የምትለው ደግሞ ሁለተኛው አማራጭ የምታወጡበት ይሄን 10 ዶላር ካደረሳችሁ በኋላ 10ን ቲክ አድርጋችሁ ዊዝድሮ 10 ዶላር የምትለው ላይ ክሊክ አድርጋችሁ ማውጣት ትችላላችሁ። ለምሳሌ የኔ ዊዝድሮ አማውንቱ በቂ አይደለም ነው የሚለኝ 0.3 ማውጣት ከፈለጋችሁ ደግሞ 0.3ን ክሊክ ታደርጉትና ይሄችኛው ከተከፈተች እዚህ ዊዝድሮ 0.03 የሚለው ክሊክ አድርጉትና ቅድም ባሳያችሁ መንገድ USDCን ትመርጣላችሁ፣ ኔትወርክ አድሬሱን ትመርጣላችሁ፣ አስገብታችሁ ኮንፈርም ዊዝድሮ የምትለው ክሊክ አድርጋችሁ ማውጣት ትችላላችሁ። እኔ 10 ዶላር ካደረስኩኝ በኋላ ሬድ ፓኬትስን 10 ዶላር ካደረስኩኝ በኋላ ማውጣት ስለሚፈልግ ነው። አሁን የምታወጡበት መንገድ በኢንቪቴሽን ያገኘሁትን ዶላር ባወጣበት መንገድ ይሄኛውንም 10 ዶላር ስትደርሱት ማውጣት ትችላላችሁ። በስንት ሰዓት ውስጥ ወደ እኔ አካውንት ይገባል የሚለው ነገር ደግሞ አሁን ይሄን ቪዲዮ ፓውስ እናድርግና እንቆይና እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ቀደም በነገርኳችሁ መሰረት አንድ ኢሜል ደርሶኛል፣ ባይናንስ አካውንት በከፈትኩበት ማለት ነው። አሁን ወደሱ ኢሜል እንግባና
በእውነትም ይሄኛው ኢሜል ከሃይፋሚ አፕሊኬሽን የተላከልኝ ዶላር ነው ወይስ አይደለም የሚለው ነገር ቼክ እናድርግ። አሁን ቀጥታ ወደ ምን እንገባለን? አሁን ወደ ኢሜል እንገባለን። ኢሜል ማለት ነው ምን የከፈትኩበት ባይናንስ አካውንት። እዚህ ላይ እንደምትመለከቱት ከ10 ደቂቃ በኋላ ይሄ ኢሜል ደርሶኛል ከባይናንስ USDC ዲፖዚት ይለኛል። USDC ዲፖዚት ሰክሰስፉል ይለኛል። ይሄንን ኢሜል ከፈት ስናደርገው እዚህ ላይ እንደምትመለከቱት your deposit of 4.22 USDC is now available in your Binance account። ባይናንስ አካውንት ላይ 4.22 USDC ዶላር አካባቢ ገብቶላል የሚለኝ። አሁን ደግሞ እዚህ ላይ እንደምትመለከቱት ሰዓቱ አለ፣ ጊዜ አለ፣ ቀን አለ፣ ሁሉም ነገር እዚህ ላይ የተካተተበት ህጋዊ ነው ማለት ነው። USDC ዲፖዚት ሰክሰስፉል ይላል። ስለዚህ አሁን ደግሞ ወደ ባይናንስ እንገባና ባይናንስ ላይ እውነትም ይህ ዶላር ቅድም አይታችኋል 10.29 ዶላር አካባቢ ነበር ባይናንስ ላይ ማለት ነው። አሁን 14 መሆን አለበት። ስለዚህ ቼክ እናደርግ። እዚህ ባይናንስ የሚለው ላይ ክሊክ እናደርግና እዚህ ላይ እንደምትመለከቱት እዚህ ሪፍሬሽ ታደርጉታላችሁ ለማየት ከፈለጋችሁ ማለት ነው። ሪፍሬሽ ታደርጉታላችሁ። በጣም ቀላል ነው። ከዛ ልክ ሪፍሬሽ ካደረጋችሁ በኋላ 14.51 ዶላር አካባቢ ሆኖልኛል ማለት ነው። ስለዚህ $4 አካባቢ ገብቶልኛል። አሁን ሜሴጁን ደግሞ እዚህ ላይ ገብተን እና ለምሳሌ ከየት እንደተላከ ሜሴጅ ውስጥ እንገባና እቺ ኮርነር ላይ ከዛ ትራንዛክሽን ይላል። ሰዓቱን እዚህ ተቀምጦልኛል። USDC ዲፖዚት ሰክሰስፉል ይላል። ወደ ውስጥ ስትገቡት ደግሞ 4.22 USDC በዚህ ሰዓት ገብቶላል ነው የሚለኝ። ስለዚህ ሃይፋሚ አፕሊኬሽን ይሰራል። ለተለያዩ ሰዎች ኢንቫይት በማድረግ ፕራይቬቶችን በማጋበዝ እንደዚህ ደግሞ የተለያዩ ታስኮችን እና ሩሞች ላይ በመቀመጥ እነዚህን ኮይኖችን መሰብሰብ ትችላላችሁ። ከሁሉ ግን ትልቅ ቫልዩ ያለው ማለት ነው ለሰዎች ኢንቫይት ማድረግ መጋበዝ ነው ማለት ነው። እንደተጠቀማችሁበት አልጠራጠርም።